ሰላም ውድ የብርሃን ፊደል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ይህ ብርሃን ፊደል ነው። እኔ ደግሞ ዳኜ ነኝ። እንኳን ወደ ብርሃን ፊደል በሰላም መጣችሁ ብያለሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቼ ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ ተደራሽነታችን እንዲሰፋ የበኩላችሁን አስተዋጽኦ ተወጡ። ዛሬ አማርኛ ፊደላት ክፍል 4 ነው ይዘንላችሁ የመጣ ነው። በክፍል 4 እንግዲህ 7 የሚደርሱ ፊደላትን ነው ማሳያችሁ። አዲስ ከሆናችሁ እንዳልኳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ማንኛውም በውስጥ መስመር መማር የሚፈልግ ሰው ካለ ደግሞ እዚህ ቪዲዮ ላይ በምናስቀምጥላችሁ ስልክ እዚህ ጋር በኢሞ፣ በቴሌግራም፣ በዋትሳፕ እየደወላችሁ በየትኛውም ሀገር ሆናችሁ መማር ትችላላችሁ። እስኪ ወደ ትምህርቱ። አማርኛ ፊደላት ክፍል 4 የመጀመሪያው ቀ ነው። ከቀ እስከ ኘ ድረስ ያሉ ፊደላትን ነው የምናየው። ቀ፣ በ፣ ተ፣ ቸ፣ ሀ፣ ነ፣ ኘ የተባሉ ፊደላትን እንመለከታለን። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ቾ፣ ች፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። ቤተሰቦች ይችኛዋ ሀ ነው የምትባለው። ይቺ እዚች ጋር የምታዩት ፊደል ይቺ ሀ ነች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኝ፣ ኞ። ኞ፣ ኚ፣ ኘ፣ ኛ፣ ኚ፣ ኙ፣ ኘ። ኘ። ኦኬ። እያንዳንዱን ፊደላት በደንብ የመጀመሪያ ፊደላትን፣ ሁለተኛ ፊደላት፣ ሶስተኛ ፊደላት፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ እያላችሁ በደንብ እየለያችሁ አጥኑ። ይህ ቪዲዮ ደግሞ ተከታታይ ስለሆነ ከዚህ በፊት ያሉ 3 ቪዲዮዎችን አይታችሁ ይሄኛው አራተኛ ነው። ከዛ አምስተኛ፣ ስድስተኛ እያለ በክፍል ይቀጥል። የመጀመሪያ ፊደላት እዚህ ጋር እንደምታዩቸው ምንም ቅጥያ የላቸውም። ሁለተኛ ፊደላት እዚች ጋር ከጎን ቅጥያ ያላቸው። ሶስተኛ ፊደላትንም ካያችሁ ጫማ ይኖራቸዋል። አራተኛ ፊደላት ደግሞ እንደየፊደላቱ የመለያየት ባህሪ ያላቸው። አምስተኛ ፊደላት ይኸው ቀለበት አላቸው። ስድስተኛና ሰባተኛም እንደየፊደላቱ የራሳቸውን ቅርጽ ነው የሚይዙት። በክፍል 5 እስከምንገናኝ መልካም ጊዜ ይሆንላችሁ። ድጋሜ ላስታውሳችሁ በየትኛውም ሀገር ሆናችሁ መማር ለምትፈልጉ እዚህ ጋር በምናስቀምጠው በኢሞ፣ በቴሌግራም እና በዋትሳፕ አናግሩን። ይመቻችሁ።